ፕሬዚደንት ትራምፕ ናሽናል ሴኩሪቲ ስትራቴጂ ባለፈው ሳምንት ለቆት ነበርና በጣም ዘመኑን የዋጀ የናሽናል ሴኩሪቲ ስትራቴጂ ሆኖ አግኝቼዋለሁ። ዓለምን የሚያፈርስ አጀንዳ የሌለበት ናሽናል ሴኩሪቲ ስትራቴጂ ነው። ለምሳሌ አውሮፓ ከአሁን ወዲህ አገር እንደማይሆን ስትራቴጂው ይናገራል። ከቅርብ ዓመታት በኋላ ማጆሪቲው አውሮፓዊ ዝርያ የሌለው ነጭ ያልሆነ ከአፍሪካ ከአረብ ከምናምን ሄደ አሰስ ገሰስ ነው አውሮፓን ከአሁን ወዲህ ሊመራ የሚችለው። ኢኮኖሚካሊም ለዚህ ዓለም ሊጠቀም የሚችል ኮንቲኔንት አይደለም። የአውሮፓን ስልጣኔ የማይወድ የአውሮፓን ሃይማኖት የማይወድ የአውሮፓን ሕዝብ የማይወድ ጠቅላላ አውሮፓ የተቋቋመችበትን የዌስተርን ሲቪላይዜሽን የሚቃወም አደገኛ ትውልድ ኢምፖርት አድርጋቸዋል። ስለዚህ ይሄ ትውልድ በቅርብ ዓመታት ውስጥ ማጆሪቲ ስለሚሆን የአውሮፓ ስልጣንን የፈጠረው ሕዝብ ማይኖሪቲ ይሆናል። በዚህ ጊዜ የአውሮፓና የአሜሪካ ሪሌሽንሺፕ ምን ሊሆን ይችላል ከሚል ላይ ቆሞ የጀመረ ስትራቴጂ ነው። ቀደምት ኔቲቭ አውሮፓውያን ማይኖሪቲ በሆኑበት ኮንቲኔንት ላይ አውሮፓ ኔቶ ውስጥ ይቀጥላል። ኔቶ ውስጥ ቢቀጥል ምን አይነት ኔቶ ነው ሊሆን የሚችለው? በማይግራንቶች የሚመራ ኔቶ ማለት ነው። አሜሪካ እስከ እንደዚህ አይነት ኮንቲኔንት ጋር ምን አይነት ግንኙነት ይኖራታል የሚለውን ያስቀምጣል። አውሮፓ የሃይማኖት ነጻነት የምታፍን ሀገር፣ አውሮፓ በጣም በጀንደር ኮንፊውዥን ውስጥ ያለ፣ የፖለቲካ ነጻነት ዲሞክራሲ እየጠፋ ያለ፣ ፍሪደም የሚባል ነገር የጠፋበት ኮንቲኔንት እየሆነ ነው። ስለዚህ ከአሁን ወዲህ አውሮፓ የዌስተርን ሲቪላይዜሽን ሪፕሬዘንት ያደርጋል ወይ? ከአሜሪካ ጋር እኩል ለነጻነትና ለዲሞክራሲ ይታገላል ወይ የሚለው ነገር አሜሪካን ያሳስባታል ይላል ስትራቴጂው። የትኛውም ስትራቴጂ አውሮፓን እየፈረሰ ያለ ኮንቲኔንት አድርጎ ያላስቀመጠ ስትራቴጂ ስትራቴጂ ነው ብዬ አላስብም። አውሮፓ እጅ ላይ የሚፈርስ ኮንቲኔንት ነው። ስለዚህ ይሄ ፍርስራሽ ምን አይነት አደጋ እዚህ ላይ ይዞ እንደሚመጣ ካልተዘጋጀ ስትራቴጂ የለም ማለት ነው። ከዚህ ውጭ የአሜሪካ ፕሬዘንስ ሚድል ኢስት ውስጥ ከአሁን ወዲህ ይህን ያክል አስፈላጊ እንዳልሆነ ነው የሚናገረው። ብዙ ጊዜ መሪዎች ይናገራሉ፣ ኦባማም ባይደን ምናምን ይናገራል። the real threat ለአሜሪካ ዶሚናንስ ራሽያ አይደለም፣ አውሮፓ፣ ኢራን ምናምን አይደለም፣ ኢትስ ቻይና። ራሽያ የኒውክሊየር ቦምብ ስላላት ሚሊታሪሊ ቻሌንጅ ልታረግ ትችላለች፣ ግን ኢኮኖሚ ዋይዝ ራሽያ እና አሜሪካ ሰማይ ከምድር እንደሚርቀው የሚርቀው። ራሽያና አሜሪካን ተውና ደሆል ዩሮፕ እና አሜሪካ ሰማይ ከምድር እንደሚርቅ የሚራራቁ ህዝቦች ናቸው ኢኮኖሚካሊ። ለምሳሌ ዌስት ቨርጂኒያ ከጀርመን ይበልጣል። ጀርመን በኢንዱስትሪ በምናምን አድቫንስድ ነው የሚባለው አገር ማን ነው? ጀርመን ነው። ጀርመን ግን የዌስት ቨርጂኒያን ኢኮኖሚ አያክልም። ካሊፎርኒያ ምናምን ተውት። ካሊፎርኒያ ፈረንሳይን፣ እንግሊዝን ምናምን አብሮ ደርቦ የሚይዝ ስቴት ነው። የአሜሪካ ፎከስ ካሁን ወዲህ ሚድል ኢስት ሳይሆን ቻይናን ካውንተር ማድረግ የሚያስችል ፖሊሲ ነው። ለዚህ ደግሞ ከኮሪያ፣ ከጃፓን፣ ከህንድ፣ ከፊሊፒንስ ምናምን የአሜሪካን አላዮች ጋር አብሮ አንድ ላይ በመስራት የቻይናን ዶሚናንስ በዚህ ዓለም ላይ ለመቋቋም ጥረት የሚያደርግ ስትራቴጂ ነው። ይህንን ቻይናን የመሰለ ጃይንት የሆነ ሀገር ለመቋቋም ኃይልህን ሚድል ኢስት ላይ ከአልጁላኒ ኢራቅ ምናምን ጋር ማጥፋት የለብህም። የዛን አካባቢ ውስጥ እንደበድብ የከረምነው ነዳጅ ከሆነ ነዳጅ አውጥቻለሁ ነው ትራምፕ ያለው። አሜሪካ ፎር ዘ ፈርስት ታይም ኔት ኤክስፖርተር ናት ነዳጅ። ስለዚህ ሰልፍ ሰፊሽንት ካደረግኩኝ በኋላ ምንድነው እዛ ውስጥ እኔ ሶሪያ ጋርና ፍልስጤም ጋር ምናምን ስደባደብ የሚከርምበት ምክንያት? አይ ዶንት ኒድ them። ካስፈለገ የኢራንና የቻይናን ፕሬዘንስ እዛው ሚድል ኢስት ላይ ለመቆጣጠር የአሜሪካ ወዳጆች የሚባሉት እንደነ ሳውዲ አረቢያ፣ ዩናይትድ ኤሚሬትስ፣ ካታር፣ ኩዌት፣ እስራኤል ምናምን አንድ ላይ በአብርሃም አኮርድ ውስጥ በመያዝና አስፈላጊውን ትጥቅ ማስታጠቅ፣ ለምሳሌ F-35 ከእስራኤል በተጨማሪ ሳውዲ አረቢያ ምናምን F-35 ማስታጠቅ፣ ዘመናዊ ቴክኖሎጂ ያሉ መሳሪያዎችን ማስታጠቅ፣ ከዛ በኋላ እነሱ ራሳቸው አካባቢዎችን ዲፌንድ እንዲያደርጉ ማድረግ የሚል ስትራቴጂ ነው ያዘው እና ሞር ፎከስ ወደ ፓሲፊክ ወደ ቻይና ያንን አካባቢ ዶሚኔት ማድረግ መቻል አለብን የሚል የሚገርም ስትራቴጂ ነው የቀረጸው። ከዚህ ውጪ ይሄ ኤንጂኦ ዩናይትድ ኔሽን ምናምን ያለ የተለያየ የሊበራል አይዲዮሎጂዎችን በዓለም ላይ ማስፋፋት ለአሜሪካ አልጠቀመም ይላል ስትራቴጂው። አሜሪካ እንድትጠላ ነው ያደረገው። አሜሪካን የሚጠሉ ድርጅቶች ናቸው እነዚህ ዩናይትድ ኔሽን እና የመሳሰሉ አሜሪካ ጠል ድርጅቶች ናቸው። እነዛን በገንዘብ ማፈርጠም ማለት የአሜሪካን ጥላቻ በዚህ ያለላ ማስፋፋት ማለት ነውና እነዚህ የግሎባል ኢንስቲትዩሽኖች ከአሁን ወዲህ ነሰሰሪ ላያስፈልጉን ይችላሉ የሚል ሀሳብ ነው ያለውና በጣም ኢንትረስቲንግ